ሰላም ውድ የነርሲንግ ኤግዚት ኤግዛም እና ሲኦሲ ተፈታኝ ተማሪዎች፣ ስለዚህ ሞዴል የሚሆናችሁን የኤግዛም ጥያቄዎች እየሰራን እናግዛችኋለን። ቻናሉን ሰብስክራይብ አድርጉት፣ የተለያዩ ጥያቄዎችን ስንሰራ እንዲደርሷችሁ። ስለዚህ የምንጀምረው ከሜዲካል ሰርጂካል ነው። የተለያዩ ከሜዲካል ሰርጂካል ውጭ የሆኑ ፔዲያትሪክስ፣ ኦቢጋይኒ፣ የሳይካትሪ ጥያቄዎችን እንሰራለን እና ከሜዲካል ሰርጂካል እንጀምራለን። እስኪ እንያቸው እነዚህ የተወሰኑ ጥያቄዎች። Which of the following is a common complication of prolonged bed rest ይላል። A. deep vein thrombosis B. pressure ulcer C. muscle atrophy D. all of the above ይላል። ስለዚህ አንድ ሰው ለረጅም ጊዜ ታሞ ሲተኛ የትኛው ኮምፕሊኬሽን ይከሰትበታል ነው። ኮመን ኮምፕሊኬሽን የትኛው ነው እና ዲፕ ቬን ትሮምቦሲስ፣ ፕሬሸር አልሰር፣ መስል አትሮፊ ኤንድ መጨረሻ ላይ ኦል ኦፍ ዘ አበብ ይላል። ስለዚህ መልሱ የሚሆነው ኦል ኦፍ ዘ አበብ ነው ማለት ነው። ስለዚህ ኤክስፕሌን ስናደርገው ለምን ኦል ኦፍ ዘ አበብ አለ የሚለውን ፕሮሎንግድ ቤድ ረስት ካን ሊድ ቱ ዲፕ ቬን ትሮምቦሲስ ዲዩ ቱ ሪዱስድ ብለድ ፍሎ። ዲፕ ቬን ትሮምቦሲስ ሪዱስድ ብለድ ፍሎ ብቻ ሳይሆን የሚያመጣው እንዲሁም ሪዱስድ ብለድ ፍሎ ምንድን ነበር? ሪዱስድ ብለድ ፍሎ ለፕሬሸር አልሰር ነው። ፕላስ ዲዩ ቱ ኮንስታንት ፕሬሸር ተጨምሮ ለፕሬሸር አልሰር ያጋልጠናል። ትሮምቦሲስ ግን የሚመጣው ምንድነው? ከስታሲስ ነው። ስንተኛ ደም ዝውውሩ ይቀንሳል፣ ይቆማል። ረግቶ ቀስ ብሎ ሊሄድ ይችላል። ብዙ ጊዜ ይቆማልና በሚቆምበት ሰዓት ትሮምቦሲስ ይፈጥርብናል ማለት ነው። ዲቪቲ ይመጣል ማለት ነው። ሲቀጥል መስል አትሮፊ። መስል አትሮፊ ደግሞ ያው ላክ ኦፍ መስል ዩዝ ካለና ፊዚካል አክቲቪቲ ከሌለ መስል አትሮፊ እንደሚከሰት ግልጽ ነው ማለት ነው። ስለዚህ መልሱ ኦል ኦፍ ዘ አበብ ብለነዋል። ሁለተኛው ጥያቄ which of the following is priority nursing intervention for patient with suspected myocardial infarction ይላል። ስለዚህ ማዮካርዲያል ኢንፍራክሽን ሰስፔክትድ ለተደረገ ፔሸንት የትኛው ነው ፕራዮሪቲ ነርሲንግ ኢንተርቬንሽን የሆነው ይላል። ኤ አድሚኒስተር ኦክሲጅን፣ ቢ አድሚኒስተር አስፕሪን፣ ሲ ሞኒተር ቫይታል ሳይን፣ ዲ ኦል ኦፍ ዘ አበብ። ፕራዮሪቲ ይላል። አሁን እዚህ ጋር ልዩነቱ ሁሉም አሁን እዚህ ጋር መልሱ ኦል ሊሆን ይችላል። ነገር ግን ፕራዮሪቲ ስንባል ኤቢሲ ሩልን ነው የምንከተለው። ኤቢሲ ሩልን ስንከተል ስለዚህ የትኛው አስፈላጊ ይሆናል የሚለውን እዚህ ላይ ማወቅ ይቻላል ማለት ነው። ስለዚህ አድሚኒስተር ኦክሲጅን ይሆናል ማለት ነው። ስለዚህ ኦክሲጅን አድሚኒስተር አድርገን የሚቀጥለውን ስቴፕ ቫይታል ሳይኑ ሞኒተር እያደረግነን አስፕሪን መስጠት ካለብን አስፕሪን እንኳን አሁን በዚህ ሰዓት ላያስፈልግም ይችላል። ምናልባትም ቫዞዳይሌተሮች ናቸው የሚያስፈልጉት እና ዲፔንዲንግ ኦን ግን አስፕሪን የሚያስፈልግበት ኮንዲሽን ሊኖር ይችላል እና ነገር ግን እንደዚህ ፕራዮሪታይዝ እናደርጋለን። እንደ ባለሙያ አንድን ፔሸንት ትሪት ስናደርግ ፕራዮሪታይዝ አድርገን መቅደም ያለበትን ማስቀደም አለብን ማለት ነው። ስለዚህ ኤክስፕሌን ስናደርገው አድሚኒስተሪንግ ኦክሲጅን ሄልፕስ ኢምፕሩቭ ኦክሲጅን ሰፕላይ ቱ ዘ ፔሪፌራል ሰርኩሌሽን ማለት ነው እና ሴሎቻችን ኦክሲጅን እንዲደርስ ስለሚያደርግ የሀርትን ስራ ይቀንስልናል ማለት ነው። ለዛ ኦክሲጅን አድሚኒስተር እናደርጋለን። ሁሉም ኦፕሽኖች ግን ኢምፖርታንት ናቸው። ቅድም እንዳልኳችሁ ኦክሲጅን ፕራዮሪቲ ይሆናል ማለት ነው። ሶስተኛ ጥያቄ which of the following is sign of fluid overload in a patient ይላል። ፍሉድ ኦቨርሎድን ሊያሳይልን የሚችለው ማን ነው ይላል። ኤ ጃጉላር ቬንስ ዲስቴንሽን፣ ቢ ፔሪፌራል ኢደማ፣ ሲ ክራክልስ ኢን ዘ ላንግ፣ ዲ ኦል ኦፍ ዘ አበብ። አሁን እዚህ ጋር ፕራዮሪታይዝ እያደረግን ነው። ብዙ ጊዜ አሁን ምንድነው እንደዚህ አይነት የነርሲንግ ሲኦሲ እና ኤግዚት ኤግዛም ኩዌሽኖች ሁሉም መልስ ነው የሚሆን ነው የሚመስለው። ግን ሁሉም መልስ የሚሆን መስሎ መለየት የምንችለው እንዴት ነው? ፕራዮሪታይዝ እናደርጋለን የትኛው መቅደም አለበት የሚለውን ወይም ደግሞ የትኛው አሁን ለምሳሌ የዚህ ፍሉድ ኦቨርሎድን ቀድሞ የሚያሳየን እርሊ ዲቴክት እንድናደርግ የሚያደርገን የትኛው ነው ብለን መለየት መቻል አለብን ማለት ነው። ስለዚህ ጃጉላር ቬነስ ዲስቴንሽን ነው፣ ፔሪፌራል ኢደማ ነው ወይስ ክራክልስ ኢን ዘ ላንግ ነው? ስለዚህ አብኖርማሊቲ ሳውንድ ኢን ዘ ላንግ ነው የሚኖረው። እሱ ክሩሻል ነው በጣም። ስለዚህ መልሱ እሱ ነው የሚሆነው ማለት ነው። ኤክስፕላኔሽኑን እንየው። ክራክልስ ኢን ዘ ላንግ ይሆናል ማለት ነው። ስለዚህ ኤክስፕላኔሽን ክራክልስ ኢን ዘ ላንግ ኢንዲኬትስ ፕሉምናሪ ኮንጀሽን ዊች ኢዝ ኬ ሳይን ኦፍ ፍሉድ ኦቨርሎድ። ቁልፉ የሆነ ምልክት የፍሉድ ኦቨርሎድ ማን ነው? ክራክልስ ኢን ዘ ላንግ ነው ማለት ነው። ይህ ደግሞ ከባድ ነው ማለት ዲስትረስ ውስጥ ይከተዋል ፔሸንቱን። ስለዚህ
ይህን ዲቴክት ካረግንን ሌላው ፕሪፌራል ደማ ምናምን የሚሉት አዚስ ስቴጅ ዲቴክት ካረግነው ዲቨሎፕ ላይ ሆኑ ሁሉ ይችላሉ ማለት ነው። ዋይል ኦል ኦፍ ኦፕሽንስ አር ሳይንስ ኦፍ ፍሉይድ ኦቨርሎድ ክራክልስ ኢን ዘ ላንግ አር ዘ ሞስት ስፔሲፊክ። ይሄ ነው። ስለዚህ መልስ ስንመልስ ሁልጊዜም መሆን ያለብን ምንድን ነው? የሆነ ሪፈራንስ ሊኖረን ይገባል። እኛ ፕራዮሪታይዝ ማድረግ አለብን። የሆነ ሪፈራንስ ይዘን ፕራዮሪታይዝ ማድረግ መቻል አለብን ማለት ነው። በኤቢሲ ሩልም ሊሆን ይችላል። ልክ እንደዚህ ደግሞ ዲቴክት ለማድረግ እንደነዚህ አይነት ኮምፕሊኬሽኖችን ደግሞ ኦርሊ የትኛው ዲቨሎፕ ይሆናል የሚለውን ሲምፕተም ወይም ሳይን ሊሆን ይችላል። ሶ ዲፔንድ ሆነን ፕራዮሪታይዝ እያደረግን ነው መልሳችን የምንመልሰው ማለት ነው። አራተኛው ዊች ኦፍ ዘ ፎሎዊንግ ኢዝ ኮመን ሳይድ ኢፌክትስ ኦፍ ኦፖይድ አናልጌሲክስ ይላል። ኦፖይድ ከሚባሉ አንቲፔኖች አሉ አይደለ? የእነሱ የዛ አንቲፔን ሳይድ ኢፌክቱ ኮመን ሳይድ ኢፌክቱ ምንድን ነው? ኮንስቲፔሽን፣ የሆድ ድርቀት፣ ሪስፓይራቶሪ ዲፕሬሽን፣ የምንድነው የስርዓተ ትንፈሳ መቀነስ፣ ሴዴሽን፣ እንቅልፍ ማለት ማስተኛት ነው ወይስ ሁሉም ነው ይላል። ሁሉም ሊኖር ይችላል፣ ግን እዚህ ላይ እንደነገርኳችሁ ፕራዮሪታይዝ ማድረግ ነው። ፕራዮሪቲ እንግዲህ ነርሲንግ ፕሮሰስ ላይ ፕላኒንግ ላይ አራት የሚካተቱ ነገሮች አሉ። ከሱ ውስጥ አንዱ ምንድን ነው? የለየናቸውን ዲቴክት ያደረግናቸውን ከላይ የሰራናቸውን ዲያግኖሲስ ላይ አክቹዋል ዲያግኖሲስ እና ሪስክ ዲያግኖሲሶች አሉ፣ ከፖቴንሻል ዲያግኖሲስ የምንለው ማለት ነው። ከእነሱ ዲያግኖሲሶች ውስጥ ፕራዮሪታይዝ እያደረግን በፕራዮሪታይዝ ባደረግናቸው መሰረት ነው ኢንተርቬንሽን የምንሰራው እና ስለዚህ ፕራዮሪታይዝ ማድረግ ግዴታ ይሆናል ማለት ነው። ማንኛውንም ጥያቄም ስንሰራ ፔሸንት ማኔጅ ስናደረግ ማለት ስለዚህ ሪስፓይራቶሪ ዲፕሬሽን ነው የሚያመጣው። ይሄ ማንበብም ሳይንስም ይፈልጋል። በነገራችን ላይ ይሄ ካላወቅ ነው ያው ዝም ብሎ ፕራዮሪታይዝ ማድረግ ኤቢሲ ሩል ብቻ መከተል ማለት አይደለም። ይሄ የሳይንሳዊ እውቀትም ይፈልጋል። ኦፖይድ አንቲፔን ወይም ኦፖይድ አናልጄሲክስ የምንለው አንቲፔን የትኛውን ሳይድ ኢፌክት ነው ያለው፣ ኮመን ሳይድ ኢፌክቱ ወይም ደግሞ በጣም ከባድ የሚባለው ሳይድ ኢፌክቱ የትኛውን የሚለውን የግድ ሳይንሳዊ እውቀት ሊኖረን ይገባል ማለት ነው። ስለዚህ ሪስፓይራቶሪ ዲፕሬሽን ያመጣል። በዛውም ደግሞ አንቲዶቱን ብናውቀው አይጎዳም። አንቲዶቱ ምን ይባላል ብዬ የቤት ስራ ልስጣችሁ ወይስ እዚሁ ልንገራችሁ? ብነግራችሁ ይሻላል፣ ግን ሌላ የቤት ስራ ግን እሰጣችኋለሁ በዛው እንድታነቡት ማለት ነው። እንዴት ነው አድሚኒስተር የሚደረገው፣ መድኃኒቱ ኮንተንቱ ምንድነው፣ ሳይድ ኢፌክቱ ምንድነው የሚለውን አንብቡ። ናሎክሲን ይባላል። ናሎክሲን የሚባለ መድኃኒት ለኦፖይድ አናልጄሲክስ አንቲዶት ነው ማለት ነው። ስለዚህ በዛው ያልኳችሁን ስሩ። ሲቀጥል አምስተኛው ጥያቄ ኤክስፕላኔሽን ሪስፓይራቶሪ የአራተኛው ኤክስፕላኔሽን እስኪ እንየው። ሪስፓይራቶሪ ዲፕሬሽን ኢዝ ክሪቲካል ሳይድ ኢፌክትስ ኦፍ ኦፖይድ አናልጄሲክስ ዛት requires immediate attention while all options are side effects of respiratory depression is the most serious። አያችኋ? አሁን ሁሉም ሳይድ ኢፌክቶች ናቸው፣ ግን the most ሴንሲቲቭ የሆነው አሁን እዚህ ጋር የትኛው ነው? ሪስፓይራቶሪ ዲፕሬሽን ነው። ሶ ፕራዮሪታይዝ ማድረግ ያንኛውንም እንትን ጥያቄ ስንሰራ ፕራዮሪታይዝ ማለት ጥያቄ ስንሰራ ብቻ አይደለም፣ ኬዝንም ማኔጅ ስናደርግ በዛው ልክ ነው መሆን ያለበት ማለት ነው። አምስተኛው ጥያቄ ዊች ኦፍ ዘ ፎሎዊንግ ኢዝ ፕራዮሪቲ ነርሲንግ ኢንተርቬንሽን ፎር ፔሸንት ዊዝ ሄድ ኢንጁሪ ይላል። ሄድ ኢንጁሪ ያለበትን ፔሸንት እንዴት ነው ኢንተርቬንሽን የምንሰጠው? በቅድሚያ የትኛውን ነው ይላል። ሞኒተር ኒውሮሎጂካል ስታተስ ነው፣ ሜንቴን ኤርዋይ ፓቴንሲ ነው፣ ኮንትሮል ብሊዲንግ ነው ወይስ ደግሞ ሁሉም ይላል። ኦል ኦፍ ዘ አባቭ። ሞኒተር ኒውሮሎጂካል ስታተስ፣ ሜንቴን ኤርዋይ ፓቴንሲ፣ ኮንትሮል ብሊዲንግ፣ ዲ ኦል ኦፍ ዘ አባቭ። ሶ የትኛው መልስ ይሆናል? እዚህ ጋር የምንከተለው ፕራዮሪታይዝ ነው የምናደርገው፣ ማኔጅ ልናደርገው ነው። ኤቢሲ ሩልን ነው የምንከተለው። ኤቢሲ ሩልን ከተከተልን ማለት ደግሞ ኒውሮሎጂካል ስታተሱ ችግር የለውም፣ አንኮንሽየስም ሆኖ ሌላ ፈርዘር እዛ በፊት መቅደም ያለበት ስላለ ማለት ነው። ኤርዋይ ፓቴንሲውን ስንጠብቀው ኒውሮሎጂካል ስታተሱ ሊመለስ ይችላል ማለት ነው። ሶ ፕራዮሪታይዝ አድርገን ሜንቴን ማድረግ ያለብን ኤርዋይ ፓቴንሲውን ነው ማለት ነው። ቢኮዝ አንኮንሽየስ ፔሸንት ብዙ ጊዜ ምን ይሆናል፣ ላንጉ የራሱ ታንግ ወይም ደግሞ ድሮሊንጎ ሳሊቫ ካለው ሳሊቫው የራሱ ሳሊቫ ኤርዋይ ፓቴንሲውን ሊያሳጣው ስለሚችል፣ ስለዚህ ያንን ኤርዋይ ፓቴንሲ መጠበቅ ሜንቴን ማድረግ መቻል አለብን ማለት ነው። እንዴት? ኤርዋይ ፓቴንሲውን ሄድ ኢንጁሪ ላለበት እና ስፓይናል ኢንጁሪ ላለበት የትኛውን ማኖቨር እንጠቀማለን? ሌላ ጥያቄ ነው።
የትኛውን ኤርዋይ ፓተንሲውን ለማስጠበቅ የትኛውን ማኖቨር እንጠቀማለን የሚለውን በዛው አንብቡ። ይሄ ሄድ ቲልት ችን ሊፍት የሚባል ማኖቨር አለ፣ ሌላም ማኖቨር አለ። ሁሉንም አንብቡት፣ አልነግራችሁም። አሁን ሁሉንም ከነገርኳችሁ ዋጋ ስለሌለው ማለት ነው፣ እናንተም ሪፈር ማድረግ ስላለባችሁ። ሜንቴን ኤርዋይ ፓተንሲ የሚለውን ብቻ ሳይሆን አሁን ለምሳሌ ይህን ጥያቄ አምጥቶ ኤርዋይ ምንድነው እንደዚህ ሳይሆን ጥያቄውን ምርጫዎቹን መቀየር ይችላል። ኤርዋይ ፓተንሲውን ለማስጠበቅ የትኛውን ማኖቨር እንጠቀማለን ብሎ በምርጫ ሊያመጣው ይችላል ማለት ነው። ስለዚህ ኤርዋይ ፓተንሲውን እንዴት እንጠብቃለን? ሄድ ኢንጁሪ፣ ስፓይናል ኢንጁሪ ላለበት በየትኛው ማኖቨር ኤርዋይ ፓተንሲውን እንጠብቃለን የሚለውን እሱን አንብቡት። ለእናንተ ትችዋለሁ። ሜንቴን ኤርዋይ ፓተንሲ ላይ ኤክስፕላኔሽኑን እንየው። ሜንቴኒንግ ኤርዋይ ፓተንሲ ኢንሹርስ አዲኳይት ኦክሲጅኔሽን which is crucial in managing head injury while all options are important maintaining airway patency is the priority ይላል። እንደነገርኳችሁ አሁን ጤና ባለሙያ ስትሆኑ የምትሰሩት ፕራዮሪታይዝ በማድረግ ነው። ኤቭሪቲንግ በዘፈቀድ አይደለም። ስለዚህ ፕራዮሪታይዝ ማድረግ ግዴታ ነው ማለት ነው። ቻናሉን እንደዚህ አይነት ጥያቄዎች እንዲደርሳችሁ ቻናሉን ሰብስክራይብ አድርጉት፣ ላይክ አድርጉት። ሌሎችም ጓደኞቻችሁን እንደነዚህ አይነት መሰል ጥያቄዎች እንዲደርሷቸው ሼር አድርጉላቸው። አመሰግናለሁ።